ፊልሙ የሚጀምረው በጣም የምታምር ዶክተር አንዲት አሮጊት ሴትን ስታክም እያሳየን ነው። ነገር ግን ይቺ ዶክተር ቀን ቀን ሐኪም ማታ ማታ ደግሞ ነፍሰ ገዳይ ነች። ሲያንግ በጣም ጎበዝ የሆነች የሕክምና ተማሪ ስትሆን የጭንቅላት ሕክምና ላይ ደግሞ በጣም የላቀ ፍላጎት አላት። ሲያንግ ያለምንም ቤተሰብ ሲሆን ያደገችው፣ አሁን ላይ ምንም ቤተሰብ የላትም። የትምህርቷን ክፍያ ራሱ መንግስት ነው ድጋፍ የሚያደርግላት። እሷ ግን መሆን የምትፈልገው የጭንቅላት ሐኪም ነው። ኮሪያ ውስጥም በጣም አሪፍ የሆነው የጭንቅላት ሆስፒታል ውስጥ የሚያስተምረው ፕሮፌሰር ዲዮኪ ጋር ለመማር ብላ ቀን ከሌሊት ተግታ ነው የምታጠናው። ብዙ ልፋት በኋላም ሲያንግ ፕሮፌሰሩ ጋር የመማር እድል አግኝታ በጣም በአሪፍ ውጤት ሆስፒታሉን ትቀላቀላለች። እሷም ወደ ፕሮፌሰሩ ቢሮ በመሄድ ትተዋወቀዋለች። ቀጠላ አድርጋም እስከዛሬ ስታጠናው የነበረውን ምርምር ካሳየችው በኋላ ፕሮፌሰሩን የሚያውቀውን ነገር በሙሉ እንዲያስተምራት ተጠይቋለች። ምክንያቱም ሙሉ ህይወቷ ለዚህ ነገር ስትሰራ ነበር። ፕሮፌሰሩን በሲያንግ እውቀት እና ለማወቅ ባላት ፍላጎት ይቀደማል። ከዛም ጊዜ በኋላ ፕሮፌሰሩ የሚያደርገውን ሰርጀሪዎች በሙሉ ከፊት ለፊት ከቅርብ ሆና እንድታይ ያደርጋላታል። በተቻለውም አቅም የሚያውቀውን ነገር በሙሉ ለሲያንግ ማስተማሩን ይቀጥላል። ዓመትም ሳይሞላ ሲያንግ ብዙውን የፕሮፌሰሩን እውቀት ተምራ በራሷ ሰርጀሪ ማካሄድ ትጀምራለች። ሲያንግም የፕሮፌሰሩን በጣም ተወዳጅ ተማሪና በጣም ጎበዝ የጭንቅላት ሐኪም መሆኗን ትቀጥላለች። ሆስፒታሉም አንድ የውጭ ሀገር እድል ያወጣል። ይህም እድል ለሲያንግ ያላትን እውቀት በጣም ለማሳደግ ይጠቅማታል። ሆስፒታል ውስጥም ያሉትም ሰዎች ሲያንግ ስኮላሩን እንደምታገኘው አምነው ነበር። ስኮላሩን ያገኙት ተማሪዎች ግን ሲለቀቁ ሲያንግ አልነበረችም። እሷ በጣም በመናደድ ወደ ፕሮፌሰሩ ዲያኪ ትሄዳለች ስለ ነገሩ ለመጠየቅ። ነገር ግን እዛ ስትገባ የተመረጠው ዶክተር እናት እዛ ነበረች። ሲያንግም ነገሩ ይገባታል። ለልጇ በገንዘብ ቦታውን እንደገዛችለትና ያደረገችው ነገር ከእሷ እንደማይጠበቅ ስትናገር ፕሮፌሰሩ በንዴት በጥፊ ያጮላታል። ፕሮፌሰሩም የነበረውትን ሰርጀሪዎች በሙሉ እንዳታደርግ ያግዳታል። ከሰዓት ላይም አንድ በመኪና አደጋ ጭንቅላቱ የተጎዳ ሰው ወደ ሆስፒታሉ ይመጣል። በዛም ሰዓት ማንም የሚሰራ ሐኪም ስላልነበር ሲያንግ ሰርጀሪውን ማድረግ ትጀምራለች። ፕሮፌሰሩም ከገባበት ስብሰባ ሲወጣ ወደ ሲያንግ በመምጣት አሁኑኑ ሰርጀሪውን አቁማ ክፍሉን ለቃ እንድትወጣ ይዛታል። ሲያንግ ግን ረጋ በማለት ሰርጀሪውን ያደረገችው ምንም ሐኪም ስላልነበረና ሙሉ እቅዷን ተነግረዋለች። ነገር ግን ፕሮፌሰሩ ሲያንግን በጉልበት ያስወጣታል። በጣም የተናደደችው ሲያንግ ፕሮፌሰሩ ሲወጣ በግሉኮስ ቱቦ ይዛ ከኋላው ታንቀዋለች። ልትገለውም ስትል ሌሎች ሐኪሞች ከኋላ ይዘው ያስለቅቋታል። ፕሮፌሰሩን በጣም ስለተናደደ ሲያንግን በጥፊ ብሎ ወደ መሬት ይጥላታል። ሲያንግም እዛ ሁሉ ሰው ፊት ትዋረዳለች። ፕሮፌሰሩም የሕክምና ፈቃዷን ያግደዋል። ከልጅነቷ ጀምሮ ሐኪም መሆን ለምትፈልግና ብዙ ዋጋ ለከፈለ ሰው ይሄ ተስፋ ከሞት አይተናነስም። ሲያንግን በዝናብ ሆስፒታሉ በር ላይ ተንበርክካ ፕሮፌሰሩ እስኪወጣ መጠባበቅ ትጀምራለች። ፕሮፌሰሩ ግን ምንም እድል አልሰጣትም። እንኳን ይቅርታ እንድትል ጥሏት ይሄዳል። ሲያንግን ብዙ ዓመት ከለፋችበት የጭንቅላት ሐኪም ወደ ተራ ሰው ተቀየራለች። ሲያንግም እዛ ጋር አላበቃችም ነበር። ድብቅ የጭንቅላት ቀዶ ጥገና ሐኪም ትሆናለች። ለተለያዩ ጋንግስተሮች እና የሆስፒታል ገንዘብ መክፈል ለሚያቅታቸው ሰዎች ቀዶ ጥገና ማካሄድ ትጀምራለች። ምንም አይነት ፈቃድ ባይኖራትም ታካሚ ግን ሞቶባት አያውቅም። በድብቅ ስታከም አብራት የምትሰራ ነርስ ለአንድ ታካሚ ከበቂ በላይ የእንቅልፍ መድኃኒት ትወገዋለች። ይቺ ነርስም ሲያንግ የምትሰራበት ሆስፒታል ትሰራ ነበር። እናም በሲያንግ እና በፕሮፌሰሩ መካከል የተፈጠረውን ነገር በሙሉ ታውቃለች። ነርሷን ታካሚውን ከበቂ በላይ የእንቅልፍ መድኃኒት የወጋችው ሲያንግን ለማስፈራራት ነው። ምክንያቱም ሲያንግ ያለ ፍቃድ ሰርጀሪ ስለምታደርግ አንድ ታካሚ ቢሞትባት ዘላለሟን እስር ቤት ነበር የምትገባው። ነርሷም ይህንን አስባ ሲያንግን ኃይለኛ ገንዘብ ትጠይቃታለች። ነርሷም የማትሰጪኝ ከሆነ ለፖሊስ አመለክታለሁ ትላታለች። ነርሷ ግን ከማን ጋር ችግር ውስጥ እየገባች እንደሆነ አላወቀችም ነበር። ሲያንግም እሺ በማለት ገንዘቡን አንድ መጋዘን አስቀምጥልሻለሁ ትላታለች። ነርሷም ወደ መጋዘኑ ሄዳ ገንዘቡን ስታየው በጣም ደስ ይላታል። ገንዘቡንም ፈጠን ፈጠን እያለች እየቆጠረችው እያለ ሲያንግ ከኋላ በግሉኮስ ገመድ ታንቃታለች። ሲያንግም ሰው ስትገል የመጀመሪያው አይመስልም ፊቷ ላይ ያለውን ደስታ ስናይ። ከዛም በኋላ ሲያንግ ገንዘቡን አንድ ቤተ መቅደስ መለገሻ ውስጥ ከተዋለች። ከዛም በኋላ አሲስታንቷ የሆነው ያንግጁ ይመጣና የሞተችውን ነርስ ለመቅበር ይረዳታል። ያንግጁ አንድ ጊዜ የሲያንግ ታካሚ ነበር። የሆስፒታል ገንዘብ ስላልነበረው የሚከፍለው ሲያንግ አክማ ስላዳነችው ሁልጊዜ እየተከተለ ይረዳታል በምትፈልገው ነገር። ያንግጁ አይናፋር ሲሆን ሁሌም ሲያንግ ሰው እንዳትገል ይመክራታል። ነገር ግን ሲያንግ ሰው ከገደለች ማስረጃዎችን በማጥፋትና ሰውነቱን በመቅበር ያገዛታል። ህገወጥ ከሆኑ ሰርጀሪዎች ባለፈ ደግሞ ሲያንግ አነስ ያለች መድኃኒት ቤት ከፍታ የአካባቢውን ሰዎች ታግዛለች። ሲያንግ በህብረተሰቡ አይን በጣም ቆንጆና ጥሩ ሰው ነች። ማንም ስለሌላኛው ማንነቷ ምንም አያውቅ። ከሲያንግ መድኃኒት ፊት ለፊት አንድ ምግብ ቤት ውስጥ የሚቀመጥ አንድ ወንበዴ ሰው ሁሌ ሲያንግ ላይ ያፈጥባታል። ሰውየው አሁን ሲሆን ከእስር ቤት የተፈታው እግሩ ላይም ብራስሌት አለበት። ፖሊሶችም የሚከታተሉት በዛ ጋር እያለፉ የነበሩ ፖሊሶች ለሲያንግ ከሰውየው እንድትጠነቀቅ ነግረዋት ያልፋሉ።
ወንበዴውም ወደ ሲያንግ መድኃኒት ቤት በመምጣት እሷን መላከፍ ይጀምራል። ብሎም እንዲጋቡ ሲጠይቃት ሲያንግ በዝምታ ታፈጥበታለች። ሰውየው ወንበዴ ብቻ ሳይሆን ሰላማዊ የነበረው የሰፈሩን ሰው መበጥበጥና ሰዎችን ማስፈራራት ጀምሯል። ማታ ላይም ሰክሮ እያጨሰ ሲያንግ ቤት ድረስ ሄዶ ቤቷ ላይ ያፈጥባታል። ይህንንም ነገር ሲያንግ ከዚህ በላይ መቋቋም አትችልም። በጭንቅላቷ ሰውየው እንዴት እንደምትገለው ሂሳብ እየሰራችለት ነው። በቀጣዩ ቀን ወደ እህቱ ምግብ ቤት በመሄድ ታፈጥበታለች። በደንብ ስታየው እግሩ ላይ የነበረው መከታተያ ወልቋል። ወንበዴው ግን እሱን ፈልጋ የመጣች ነበር የመሰለው። ሲያንግም ከምግብ ቤቱ ስታወራ አውቃ ዣንጥሏ ምግብ ቤት ትታ ትወጣለች። ከዛም በር ላይ ቆማ እሱ እስኪወጣ መጠባበቅ ከመጀመሯ ዣንጥሏን ይዞላት ይመጣል። ሲያንግም እዛው ቤቷ እንዲመጣ ትጋብዘዋለች። ሰውየውም ሲጠብቀው የነበረው ነገር ስለነበር በፍጥነት እሺ ይላል። በሌላኛው ቀን ሳይክል እየነዳ እያለ አንድ ቀይ መኪና ወደ እሱ ጠጋ ብሎ ሲቆም ቆመ ብሎ ሲያይ ሲያንግ ነች። ሰውየውም በደስታ ወደ መኪናው ይገባና መሄድ ይጀምራሉ። አጠገቡም የነበረውን የሲያንግን ውሃ ያነሳና ይጠጣዋል። ወደ ቤትም ከሄዱ በኋላ ሲያንግ አንድ ላስቲክ ጎትቶ እንዳያስገባላት ትጠይቀዋለች። እሱም ካስገባላት በኋላ ሲያንግን ለመነካካት ይሞክራል። ነገር ግን በጣም ማላብ ይጀምረዋል። ሲያንግም ጃኬቱን ታወልቅለትና አንድ ፎጣ ትሰጠዋለች ላቡን እንዲጠርግ። ቅድም የጠጣው ነገር ግን ራሱን እንዲስት ያደርገዋል። ከተኛበት ሲነሳም ራሱን መሬት ላይ ታስሮ ያገኘዋል። በጣም ከመፍራቱ ለማምለጥ ይሞክራል። ነገር ግን አሁን ላይ ያረፍዷል። ሲያንግም እንዲታዘዝ ነግራው በፈገግታ ቢላ አውጥታ አንገቱን ትቆርጠዋለች። ጉሮሮውም እስኪሞት ድረስ ክፍሉ በደም ይሞላል። ሲያንግም በደስታና በፈገግታ እስኪሞት ታየዋለች። ሲያንግ ኦፕሬሽኑ ውስጥ ሰው ስታድን እንደምትደሰተው ሰው ስትገልም ትደሰታለች። ያንግጁ ቦታውንና ደሞቹን ያጸደዋል። ምንም ፍጭ እንዳይገኝ አድርጎ መታወቂያውንና ልብሱንም ያቃጥለዋል። ሲያንግ መሬሳውን አንድ ራቅ ያለ ቦታ ወስዳ ተቀብረዋለች። ሁለቱም የወንበዴውን ድራሹን ያጠፉታል። ሰውየውም ስለሞተ ሰፈር ወደ ነበረበት ሰላም ይመለሳል። ሲያንግም ጥሩ ነገር እንዳደረገች ለያንግጁ ትነግረዋለች። ከሰዓትም ላይ አንድ ጥቁር መኪና መጥቶ የነ ሲያንግ በር ላይ ይቆማል። የመጣውም ሰው ፕሮፌሰሩ ሲሆን በድጋሚ ሲያንግ እንዲበጠብጣት ነው። ፕሮፌሰሩም የመጣው በሰላም ሲሆን ሲያንግ የምትወደውን ኬክ ራሱ ገዝቶላታል። ፕሮፌሰሩም ወደ ቤት ከገባ በኋላ የጭንቅላት ካንሰር እንዳለበትና ገና የመጀመሪያ ደረጃ ላይ እንዳለ፣ ነገር ግን እጢው ያለው አስቸጋሪ ቦታ ላይ ስለሆነ ከአንቺ ውጭ ማንም ይህንን ሰርጀሪ ላይሰራው አይችልም ይላታል። ሲያንግም አንተን መግደል ባልችልም አላድነህም ትለዋለች። ፕሮፌሰሩ ግን ሲያንግ ህይወት ላይ ላደረገው ነገር እንኳን ይቅርታ ሳይጠይቅ በትዕዛዝ መልክ ሰርጀሪውን እንደምትሰራው አለበለዚያ በህገወጥ ስታካሄዳቸው የነበሩትን ሰርጀሪዎች ሙሉ ማስረጃ እንዳለውና ለፖሊሶች ነው የሚጠቀሙብሽ ይላታል። እንደዚህም በማለት ሲያንግ በጣም በመናደዷ የድሮን ያስታውሳታል። ፕሮፌሰርም እሷን የማዘዝ መብት እንደሌለው እና እስከዛሬ ላደረጋት ነገር እየጮኸች ትሰድበዋለች። ፕሮፌሰርም በጸጥታ ወደ ውጭ ይወጣል። ሲወጣም ደረጃው ላይ ኃይለኛ ህመም ይሰማውና ከዋሌቱ የህመሙ ማስታገሻ ሊያወጣ ሲታገል ወደ መሬቱ ይወድቅበታል። ሊያነሳውም ሲል ሲያንግ በመምጣት በእግሯ ተወረውረዋለች። እንደዛ ወድቆ እንዳለመነችው አሁን ላይ ደግሞ ፕሮፌሰሩ ተንበርክኮ ስታየው ደስ ይላታል። ጠርሙሶንም በእግሯ ተሰብረዋለች። እሷም ለ10 ዓመት የተሰቃየችውን እያሰበች ደጋግማ መድኃኒቱን ትረግጠዋለች። ያንግጁም ይመጣና ሲያንግን ያስቆማታል። ፕሮፌሰሩም ህመሙ በዝቶበት ራሱን ይስታል። ያንግጁ አምቡላንስ ጋር በመደወል ፕሮፌሰሩን ከሞት ያድነዋል። ሲያንግ ግን ኃይለኛ ጥፋት እንዳጠፋች አላወቀችም ነበር። ፕሮፌሰሩ የሲያንግን መድኃኒት ቤት ያዘጋዋል። እሷም በንዴት ወደ ፕሮፌሰሩ ትደውልለታለች። ፕሮፌሰሩ መድኃኒቱ ቤቷ እንዲከፈት ከፈለገች ወደ ቦሳን መታ እንድታገኙ ይነግራታል። ሲያንግ በንዴት የመኪናዋን መሪ ትደበድበዋለች። ፕሮፌሰሩ ወደ ቦሳን ሄደው በየዓመቱ የሚደረገውን የዓመቱ ጎበዝ ዶክተር ሽልማትን ለመታደም ሲሆን ፕሮፌሰሩ እንደሚያሸንፍ የታወቀ ነው። ምክንያቱም ላለፉት 9 ዓመታት እሱ ጋር የሚደርስ ዶክተር አልተገኘም። ሲያንግም ፕሮፌሰሩን ሊሸለም እንደሆነ ስታቅ በጣም ትናደዳለች። ወደ ሽንት ቤት ስትሄድም የተለያዩ ዶክተሮች ስለ ፕሮፌሰሩ እያወሩ ሲሆን የፕሮግራሙ ስፖንሰር ያደረገችው ኢቺታ የምትባል ሴት ስትሆን በጣም እንደተጨነቀች ምክንያቱም ልጇ የጭንቅላት እጢ እንደተገኘበትና ማንም ዶክተር እንዳልደፈረ ሰርጀሪውን ለማድረግ ምክንያቱም ልጇ ሕፃን ስለሆነ ነው። ይህንን ሰርጀሪ ሊያካሂደው የሚችለው ችሎታ ያለው ፕሮፌሰሩ እንደሆነ ሲያወሩ ትሰማለች። ሲያንግም ሲያወሩ በሰማቻቸው ነገሮች በጣም ደስተኛ ትሆናለች። ምክንያቱም ሲያንግ ፕሮፌሰሩን ለመበቀል አሪፍ እድል እንደሆነ በማሰብ ስለ ኢቺታ የተለያዩ መረጃዎችን ከኦንላይን ከሰበሰበች በኋላ ወደ ኢቺታ ቤት ትሄዳለች። ኢቺታን በሩን ስትከፍተው ከዚህ በፊት አንድ ጊዜ ፕሮፌሰሩ አስተዋውቋቸው ነበር። ሲያንግ ምንም ጊዜ ሳታባክን ስለ ልጇ እንደሰማችና ልጇን ልታድንለት እንደምትችል ከዚህ በፊትም የሆነ ልጅ ትላልቅ ሆስፒታሎች ሰርጀሪውን አናደርግም ያሉትን ልጅ እንዴት እንዳዳነችው አንድ ቪዲዮ ከፍታ
ከኢቺታ ልጅ ጋር ተመሳሳይ እድሜና በሽታ ያለበትን ልጅ እንዴት እንዳዳነችው ቪዲዮ ከፍታ ታሳየታለች። ኢቺታም ቪዲዮን እያየች በሲያንግ ችሎታ በጣም ትገረማለች። ሲያንግም ልጇን እንደምታድንላት ቃል ትገባላታለች። ኢቺታም በምትኩ ምንድነው የምትፈልጊው ስትላት ሲያንግ ገንዘብ እንደማትፈልግና የምትፈልገው ፕሮፌሰሩ በዚህ ዓመት ያለውን የሐኪሞች ከፍተኛ ሽልማት እንዳያሸንፍና በት እንደሆነ ስትናገር ተነስታ ከዚህ ቤት እንድትወጣ ለሲያንግ ትነግራታለች። በንጋታውም ሲያንግ በድጋሚ ወደ ኢቺታ ትሄዳለች። ኢቺታ ግን በዚህ ጊዜ ለሲያንግ አስተማሪዋን የማያከብር ሰው መጥፎ ስነ ምግባር ስላለው ነው፣ ስለዚህ ልጄን ለአንድ አንቺ አይነት ሰው አሳልፌ አልሰጠም ትላታለች። ሲያንግም እቅዷ እንደተበላሸ ማሰብ ትጀምራለች። ነገር ግን ባልታሰበ ሁኔታ ማታ ላይ ኢቺታ ወደ ሲያንግ ቤት በመሄድ በጥሩ ሁኔታ ሲያንግ ልጇን ሰርጀሪ እንድትሰራ እንደተስማማችና ነገር ግን ሰርጀሪ ላይ አንድ ችግር ቢፈጠር ህይወቷን ሲኦል እንደምታደርግባት ለሲያንግ ትነግራታለች። ሲያንግ እንዴት ሀሳቧን እንደቀየረች ምንም አልገባትም። ግን እቃዋን ይዛ ከኢቺታ ጋር በአውሮፕላን ወደ ጃፓን ይመለሳሉ። ሲያንግም ወደ ሆስፒታል ውስጥ ስትደርስ ሁሉም ነገር ተዘጋጅቶ ነበር የጠበቃት። ከዛም ልጇን ሰላም ካለችው በኋላ ሰርጀሪውን ይጀምራሉ። በዛው ሰዓትም የሽልማቱ ፕሮግራም ይጀምራል። ሲያንግ መጀመሪያ ላይ አሪፍ ሰርጀሪውን እየሰራች ነበር። ነገር ግን በድንገት ኃይለኛ ደም መንፈራጨቅ ይጀምራል። ሌሎቹ ዶክተሮች አሁኑኑ ደሙ እንዲቆም ሰርጀሪውን እንዲቆም ሲነግሯት ሲያንግ ግን ማንንም ሳትሰማ ሰርጀሪውን ትቀጥላለች። ከሲያንግ ውጪ ሁሉም ደንግጠው እያለ ኢቺታ ትመጣለች። እሷም እንደ ሌሎቹ ትደነግጣለች። ቦታውንም ስታየው ሙሉ ደም ብቻ ሲሆን ይህ ሰርጀሪ ካልተሳካ ከዚህ በኋላ ልጇ አይነቃም። ሲያንግ ከሌሎቹ በጣም በተረጋጋ ሁኔታ ሰርጀሪውን ትቀጥላለች። እጇ ላይ ያሉትን መሳሪያዎች ስራቸውን ያላቆሙ ሲሆን ሲያንግ የልጁን ህይወት ለማዳን ከሰዓት ጋር እየተወዳደረች ነው። ፕሮግራሙ ይቀጥልና ፕሮፌሰሩ ከውድድሩ ታግዶ ከፕሮፌሰሩ ቀጥሎ ለነበረው ዶክተር ሽልማቱ ይሰጣል። አዳራሹ ውስጥም የነበሩ ሰዎች ሁሉም ዝም ይላሉ በድንጋጤ። ፕሮፌሰሩም ዝም ያለውን ታዳሚ ለተሸለመው ዶክተር በማጨብጨብ ሀሳባቸውን ያዘናጋቸዋል። በዛ ሰዓትም ሲያንግ ከጃፓን ተመልሳ ፕሮግራሙ ላይ ነች። ፕሮፌሰሩም ሲያያት ሲያንግ በደስታ ትስቃለች። የልጁም ሰርጀሪ በተሳካ ሁኔታ ያልቃል። ሲያንግም የተመለሰችው ፕሮፌሰሩ ሲናደድ ለማየት ነበር። ከዛም ሲያንግ ፕሮፌሰሩ ሲወጣ ተከትለው ትመጣለች። እዛም ፕሮፌሰሩ ተናዶ የሆነ ነገር ይለኛል ብላ እየጠበቀች እያለ ፕሮፌሰሩ ደግሞ በጣም ተረጋግቶ ሲጠብቃት ትናደዳለች። ሲያንግም የኢቺታ ልጅ ሰርጀሪ እንድትሰራ ፕሮፌሰሩ እንዳገዛት አላወቀችም ነበር። ሲያንግ ኢቺታ ጋር ከሄደች በኋላ ከፕሮግራሙ በፊት ኢቺታ ፕሮፌሰሩ ጋር ሄዳ ሁሉንም ነገር ነግረው ነበር። ኢቺታም ሲያንግ የምትተማመን ዶክተር ነች ብላ ፕሮፌሰሩን ትጠይቀዋለች። ፕሮፌሰሩም ሲያንግ የምትፈልገው ነገር እሱን ቢጎዳውም ለኢቺታ እስከዛሬ ካስተማራቸው ዶክተሮች እሷ ብቻ እንደሆነች ከፍተኛውን ደረጃ እንደምትይዝና እንድታምናት ይነግራታል። ፕሮፌሰሩን በነገራት ነገር ኢቺታ ውስጧ የነበረው ጥርጣሬ ይጠፋል። በዚህም ሲያንግ ልጇን እንድታድንላት መፍቀድ እንዳለባት ትወስናለች። ሲያንግና ፕሮፌሰሩ ጋር ስንመለስ ፕሮፌሰሩ ሰርጀሪው ስለተሳካ የሱ ሰርጀሪ ካለ ሲያንግ በፍጹም እንደማይሆን ይወስናል። ሲያንግም በድጋሚ ሌላ ችግር ውስጥ ትገባለች። በድብቅ ሰርጀሪ እንደምታካሄድ ፖሊሶች ያውቃሉ። ሲያንግም ከታካሚዎች ጋር የሚያገናኝ አንድ ደላላ አለ። ይህም ሰው ታካሚ ሲያመጣ ገንዘብ ያገኛል። ነገር ግን ራሱን ለመጠበቅና ተጨማሪ ገንዘብ ለማግኘት ብሎ ለፖሊሶቹ የሰርጀሪውን ነገር ይናገራል። ፖሊሶቹም ከደላላው ሲያንግ የማፊያ አለቃ ሰርጀሪ ስትሰራ የሚያሳይ ቪዲዮ ፖሊሶቹ ወደ ፕሮፌሰሩ ይዘው በመምጣት ማን እንደሆነ እንዲለይላቸው ይጠይቁታል። ፕሮፌሰሩን ቪዲዮን እንዳየ ሲያንግ እንደሆነች ቢያቅም አላቅም ይላቸዋል። ፖሊሶቹም በህገወጥ ሰርጀሪ የሚያደርግበትን ቦታ ያገኙታል። የፖሊሶቹ አዛዥ ሆኖ ያንግ የፕሮፌሰሩ ጓደኛ ስለሆነ ወደ ሰርጀሪ ቦታ መጥቶ እንዲያግዛቸው ይጠራዋል። ቦታው ምንም ፍንጭ እንዳይገኝ ተደርጎ ተዘግቷል። የፖሊሶቹ ውሻ ግን ሲያነፈንፍ አንድ ነገር ያገኛሉ። ፖሊሶቹን ቦታውን ሲቆፍሩት ሬሳ ያገኛሉ። ሲያንግ ባለፈው የገደለቻት ነርስ ስትሆን ፕሮፌሰሩን ቦታውን በደንብ ሲያዩ ሲያንግን መፍራት ይጀምራል። ሲያንግን ፖሊሶቹ ወደ ህገወጥ ሰርጀሪ ወደሚሰራበት ቦታ ትመጣለች። እዛም የፖሊሶቹን ውሻ ማሻሸት ትጀምራለች። ፖሊሱም እንዴት ዝም አለች ሲላት ሲያንግም ምንም እንዳልተፈጠረ ሰዎች ስለሚወዱኝ ነው ትለዋለች። ፕሮፌሰሩም ሲያንግም ሰዎች ወደ ሌሉበት ቦታ ወስዷት ለምን እንደ ነፍሰ ገዳይ ሰዎችን ትገዳያለሽ ይላታል። አሁን ላይ ሲያንግ ብትያዝ የፕሮፌሰሩን ሰርጀሪ የሚሰራ ሰው አይኖርም። ሲያንግም ግን የመሰላት ፕሮፌሰሩ ስለ ቦታው የተናገረ ሲሆን ምክንያቱም ፕሮግራሙ ላይ እንዳያሸንፍ ስላደረገችው ነው። በዚህም ሲያንግ የባሰ መናደድ ትጀምራለች። እሷማ አለቀህም በሚመስል አስተያየት ፕሮፌሰሩን ትታው ትሄዳለች። ስትሄድም ካፒቴን ያንግ አይቷት ይቺ ተማሪ ያልነበረች እንዴ ይለዋል። ነገር ግን ያን ያህል ትኩረት አልሰጠውም። ፖሊሶቹም የነርሷን ሬሳ መርመር ይጀምራሉ። እዛም ላይ አንድ የውሻ ጸጉር ያገኛሉ። ነገር ግን የትኛው ውሻ እንደሆነ ገና አልለዩትም። ነርሷ ምንም አይነት ውሻ ያልነበራት ሲሆን ፖሊሶቹ የነፍሰ ገዳዩ ውሻ እንደሆነ ይደመድማሉ። ወጣቱን መርማሪ በደንብ አይጠነቀቅም ነበር። ያገኙትን ማስረጃ ለፕሮፌሰሩ ያሳየዋል።
ማታ ላይም ፕሮፌሰሩ ወጣቱን ፖሊስ እንዲገናኙ ይጠይቀዋል። ፖሊሱም ሲገባ ፕሮፌሰሩ ፈሳሽ ነገር በሩ ላይ አድርጎ ነበር። ፕሮፌሰሩም ሶፍት ነገር ይሰጠዋል። ፖሊስም እጁን ከጠረገ በኋላ ምንድነው ብሎ እጁን ያሸተዋል። ወጣቱን ፖሊስ ነርሷ ውሻ እንዳልነበራት ግን ያን ተማሪ የነበረችው ሲያንግ የፖሊሶቹን ስታሻሽ ስለነበር ከዚህ በፊት ስለሷ እንዳጣራና ነርሷ ላይ የተገኘው የውሻ ጸጉር አይነት ውሻ እያለ ራሱን አዙሮት ይስታል። እዚህ ጋም እንደሚታየው ፕሮፌሰሩ ጥሩ ዶክተር ሳይሆን ከሲያንግ የበለጠ ነፍሰ በላ ነው። ፕሮፌሰሩ ከዚህ በፊት ብዙ ሰው ገሏል። አንድ ጊዜ ሰርጀሪ ውስጥ የሚጠላውን ጓደኛውን ሊገለው ሲለው ሲያንግ በመምጣት ታየዋለች። እሷም አውቃ ቢላ ነገር ልትሰጠው አስመስላ የፕሮፌሰሩን እጅ ትቆርጠዋለች። በዚህም እሱ በአደጋ ሲያቋርጥ ሲያንግ ሰርጀሪውን ትጨርሰዋለች። ያንግም ሰርጀሪውን ጨርሳ ወደ ቢሮ ስትሄድ ፕሮፌሰሩ እንዳየችው ይገባዋል። በዚህም በአንዴ ከሚወዳት ተማሪ ወደሚጠላት ተማሪ ትቀየራለች። ፕሮፌሰርም ሰው ለመግደል ፈልጎ ሁለቱ መራራቅ ይጀምራሉ። ለዛ ነው እንደዛ አድርጎ ያባረራት። ፕሮፌሰሩ ጓደኛውን የመግደል ሀሳቡን አልተወውም ነበር። ከሆስፒታል መኪና ውስጥ ከፕሮፌሰሩ ጋር እያለ ፕሮፌሰሩ ቢላ በማውጣት አንገቱ ላይ ያለውን የደም ማስተላለፊያ ይቆርጠዋል። ደም ሲፈስ ለጓደኛው ጨርቅ ነገር ይሰጠዋል። በደንብ ሸፍነው እንዳይንፈራጨቅ ሲለው ጓደኛው በድንጋጤ ከመኪና ወጥቶ ለመሸሽ ሲሞክር ከትልቅ ገደል ወድቆ ይሞታል። ፕሮፌሰሩም ከላይ ሆኖ ያየዋል። ፕሮፌሰሩም ልጅ እያለ ልክ እንደ ሲያንግ ነበር። ወጣት እያለ ስለ ጭንቅላት ያጠና ሲሆን ሰርጀሪም ሲሰራ ልክ የጭንቅላት የደሙን ክፍል ሲያይ በጣም ደስ ይለው ነበር። ፕሮፌሰሩም ሲያንግን ሲያየት ራሱን ወጣት እያለ እንደሚያይ ነው የሚሰማው። እሷንም እንድትርቀውና እንድትባረር ያደረገው ስለ ድሮ ስለምታስታውሰው ነበር። የፖሊስ ጣቢያ ውስጥም የወጣቱ ፖሊስ መጥፋት ካፒቴን ያንግ ያስተውላል። እሱንም የመፈለግ ምርመራ ይጀምራሉ። መጨረሻም ላይ ከማን ጋር ሲያወራ እንደነበር የስልኩን ሪከርድ ሲያዩ ከፕሮፌሰሩ ጋር እንደነበር ያውቃሉ። ካፒቴን ያንግን ፕሮፌሰሩን እራት እንዲበሉ ከጠራው በኋላ ከወጣቱ ፖሊስ ጋር ተገናኝታችሁ ነበር በማለት ይጠይቀዋል። ፕሮፌሰሩን ተደዋውለው እንደነበርና ግን እኔ ስላልተመቸኝ አላገኘሁትም ይለዋል። ለካፒቴኑ ባልደረባው ይደውልለትና ፕሮፌሰሩ በዛ ቀን ቤት እንደነበር ምግብ አብሳዩን ተናግሯል ይለዋል። ምግብ አብሳዩ ምግብ ሊያቀርብ ወደ ፕሮፌሰሩ ክፍል ሲሄድ ሻወሩ እየፈሰሰ ነበር፣ ግን ፕሮፌሰሩ ግን ከቤት ወጥቷል። ለዛ ነበር ምግብ አብሳዩ ፕሮፌሰሩ ሲታጠብ የመሰለው። ፕሮፌሰሩም በኋላ በር ወጥቶ በጫካው ትንሽ ከተጓዘ በኋላ ሌላኛው በሌላ መኪና ይሄዳል። ፕሮፌሰሩም ይህን ነገር ቀድሞ አስቦት ስለነበር ለሁሉም ነገር ተዘጋጅቶ ነበር። ሌላኛው ደግሞ ሲያንግን አደጋ ላይ ሊከተት የሚችለው ሰው ደላላው ነው። ፕሮፌሰሩም ደላላውን ለማግኘት የተቻለውን መሞከር ይጀምራል። ካገኘውም በኋላ በስልክ በጣም አሪፍ ስራ እንዳለውና እንዲመጣ ይነግረዋል። ደላላውን ፕሮፌሰሩ ያነሳለት ገንዘብ በጣም ብዙ ስለሆነ በመስገብገብ ፕሮፌሰሩ ለማግኘት ይሄዳል። ፕሮፌሰሩን ወደ ቤት ካስገባው በኋላ አንድ ደንበኛ እንዳለው እና ሰርጀሪ መሰራት እንዳለበት በጣም አሪፍ የሆነ ዶክተር እንዲፈልግለት ለደላላው ይነግረዋል። ደላላውን ፕሮፌሰሩ የጠራለትን ገንዘብ ብዙ ስለሆነ በደስታ ይስማማል። እዛውም እያለ ካፒቴን ያንግ ሲደውልለት አሁን ላይ አሪፍ ገንዘብ ሊያገኝ ስለነበር ስልኩን ይዘጋበታል። ፕሮፌሰሩም ሲያንግ ነገሮች ሙሉ ለሙሉ ከጥርጣሬ እንድትጸዳ በማለት ቤቷን ያቃጥለዋል። በዚህም ሲያንግ የምታሳድጋቸው ውሾችን በዛው ይቃጠላሉ። ውሾቹ ግን ለሲያንግ ብቸኞቹ ጓደኞቿ ነበሩ። ልክ እንደ ቤተሰቦቿ ናቸው። ውሾቹ በመሞታቸው ሲያንግ በመናደዷ ፕሮፌሰሩ ለምን እንደዚህ እንዳደረገ ስላልገባት ለመጠየቅ ትሄዳለች። እዛም እንደሄደች በፍጥነት መኪናዋን እየነዳች የፕሮፌሰሩ መኪና ትገጨዋለች። ወደ ኋላም ድጋሚ ልትገጨው ስትል ፕሮፌሰሩ ከመኪና ወጥቶ ሲጋራ እያጨሰ ፊት ለፊቷ ከመኪናው ፊት ለፊት ይቆማል። አጠገቧም ያለው ያንገጁ በጣም ስለፈለለ ሲያንግ እንድታቆም ይነግራታል። እሷ ግን በጣም ተናዳ ስለነበር ከነ እየሰማቸው አልነበረም። ሲያንግ በፍጥነት ወደ ፕሮፌሰሩ መንዳት ትጀምራለች። መጨረሻም ላይ መሪውን ወደ ሌላ አቅጣጫ ታደርገዋለች። ሲያንግም ውሾቹን በማጣቷ በማዘን ትተኛለች። ውሾቹ ለሲያንግ ዓለሟ ነበሩ። ከዛም አንድ መኪና ወደ ሲያንግ ቤት ይመጣል። እሱም ደላላው ሲሆን ሌላ ስራ ይዞላት እንደመጣ ይነግራታል። ሲያንግ ግን ከዚህ በኋላ ካንተ ጋር መስራት አልፈልግም ትሏለች። ነገር ግን ሲያንግ ለመማር ብላ ብዙ የተበደረችው ሲሆን ወለዱ አሁን ላይ ወደ 100 ሚሊዮን እንደደረሰና እሷ ሳትሆን እንደምትሰራና እንደማትሰራ የሚወስነው እሱ እንደሆነ ይነግራታል። ሲያንግም የምትሰራው ሰርጀሪ ከፕሮፌሰሩ ጋር እንደሆነ ስታቅ መጸጸት ትጀምራለች። ነገር ግን ለመመለስ ጊዜው ረፍዷል። ሲያንግ እና ፕሮፌሰሩ ከተጣሉ በኋላ ከረጅም ጊዜ በኋላ ሲሆን አብረው የሚሰሩት ሰርጀሪውም የሚሰራው ትልቅ መርከብ ላይ ሲሆን መርከቡ ወደ ዓለም አቀፉ መቀላቀል ይጀምራል። ይህ ሰርጀሪ በጣም ድብቅ ሲሆን የሚሰራው ሰው በጣም ትልቅ ስልጣን ያለው መሪ ነው። ስለ ሰርጀሪው ቢታወቅ ስልጣኑን ሊያጣ ስለሚችል ለዛ ነው እንደዚህ በሚስጥር የሚይዘው። መርከቡም ከምድር እየራቀ መሄድ ይጀምራል። ሲያንግ በማዘን የውሾቿን አንገት መያዣ ቀስ በቀስ ወደ ውሃ ውስጥ መጣል ትጀምራለች። ሲያንግ ብቻዋን ቆማ እያለ ፕሮፌሰሩ ወደ እሷ መምጣት ይጀምራል። እዛም እንዲያወሩ ይጠይቃታል። ሲያንግም ለምን እንደዚህ አይነት ሰርጀሪ መካሄድ እንዳለበት ምንም አልገባትም።
ፕሮፌሰሩ ግን ሲያንግ ላይ ይቀልድባታል። እሱ እንደሷ እንዳልሆነና እሷ እያደረገችው ያለው ነገር የማይሆን ነገር እንደሆነ፣ እሱ ሳይንቲስት ስለሆነ ስለ ውሾች ሕይወት ምንም እንደማይመስለው ይነግራታል። ሲያንግም ፕሮፌሰሩ በተናገረው ነገር እና ፊቱ ላይ ባለው ነገር በጣም በመናደድ ንዴቷን መቆጣጠር ያቅታትና በጃንጥላ ፕሮፌሰሩን መደብደብ ትጀምራለች። ፕሮፌሰሩም ራሱን የመከላከል አቅም ያጣል። ያንግዱን በመምጣት ሲያንግን ይዞ ፕሮፌሰሩን ያድነዋል። ፕሮፌሰሩ ጭንቅላት ውስጥ ባለው እጢ ምክንያት ቀን ተቀን አቅም እያጣ ይመጣል። እጁ ራሱ ያለማቆም ሲንቀጠቀጥ ሰርጀሪው በአሪፍ ሁኔታ እንዲሄድ የመጨረሻውን ብልቃጥ ራሱን ይወጋል። ሰርጀሪውም ተጀምሮ ግን የፕሮፌሰሩ እጅ መንቀጥቀጡን አላቆመም ነበር። እስካሁን ታካሚው ላይ ምንም ጉዳት ያልደረሰ ሲሆን ነገሩን ያስተዋለችው ሲያንግ ቦታ እንዲቀያየሩና እሷ ሰርጀሪውን እንደምትቀጥለው ለፕሮፌሰሩ ትነግረዋለች። ሰርጀሪው ከተበላሸ ማንም ሰው በህይወት ከዛ ክፍል አይወጣም። ፕሮፌሰሩ ግን ተማሪው ፊት ከሚሸነፍ ቢሞት የሚቀለው ሰው ስለነበር አይሆንም ይላታል። ፕሮፌሰሩም ኃይለኛ ህመም መሰማት ይጀምራል። ነገር ግን አሁንም ሰርጀሪውን ይቀጥላል። ፕሮፌሰሩ ከዚህ በፊት ሰርጀሪ ሲሰራ በዝምታ ሲሆን፣ በዚህኛው ግን ሲያንግን ማውራት ይጀምራል። ሲያንግን ፕሮፌሰሩ ሰርጀሪ ላይ ሲያወራ ሰምተው ስለማታውቅ በጣም ትገረማለች። ምክንያቱም ፕሮፌሰሩ ኮስታራ እና ለሌሎች ለየት ያለ ቦታ የማይሰጥ ሰው ስለነበር ነው። ሰርጀሪውን በተሳካ ሁኔታ ያልቅና ፕሮፌሰሩ ወደ መርከቡ ጫፍ ይሄዳል። ሲያንግም ተከትለው ወደ እሱ ትሄዳለች። ፕሮፌሰሩም እንደዚህ ከተደሰቱ በጣም ረጅም ጊዜ እንደሆነ ለሲያንግ ይነግራታል። እሱ እንደማይጠላት ግን እሷ እንደምትጠላው ይነግራታል። ሲያንግም ለተወሰነ ሰከንድ ዝም ካለች በኋላ የውስጧን ማውራት ትጀምራለች። ድሮ አብረው ሰርጀሪ ሲሰሩ የነበረበትን ጊዜ በጣም ደስተኛ የምትሆንበት ጊዜ እንደነበር ስትናገር፣ እሱም ያን ጊዜ በጣም ደስተኛ የሚሆንበት ጊዜ እንደነበር ይነገራል። ሁለቱም የውስጣቸውን ሲያወሩ ከቆዩ በኋላ ከተለያዩ እንደቆዩ ሰው ይተያያሉ። ፕሮፌሰሩም ከውጭ ምንም ባያሳይም ግን ከውስጡ ሲያንግን በጣም ነበር የሚወዳት። ሁሌም ቢሆን የእሷን ፎቶ እያየ ይስቅ ነበር። ለመጀመሪያ ጊዜ ፕሮፌሰሩ ሰው የገደለው በሲያንግ ምክንያት ነው። ፕሮፌሰሩ ጓደኛ የሆነው የሲያንግ የጭንቅላት ሕክምና ብቃት ስላስደነቀው ሲያንግን ወደ ውጭ ልኮ ካስተማራት በኋላ ወደ ኮሪያ መልሶ የገንዘብ ማሽን ሊያደርጋት ነበር ያሰበው። ከጓደኛው ጋር የተስማሙትን ብዙዎቹ ታመዋል። ፕሮፌሰሩም ሲያንግ ማንም ከኔ አይወስዳትም፣ መወዳትን ተማሪ በስንት ልፋት እዚህ እያደረስኳትን በሚል ነው ማይለቃት። ለዛም ነው ፕሮፌሰሩ ለሲያንግ ውጭ ሄዳ እንድትማር እድሉን ያልሰጣት። ከዛም ጓደኛውንም ይገለዋል። ምክንያቱም ሲያንግን የመተው ሀሳብ ስላልነበረው ነው። ፕሮፌሰሩም ሲያንግን በህይወት ነው የሚጠብቃት። ከመርከቡም ከወረዱ በኋላ ደላላው ሀሳቡን ይቀይርና ሲያንግን ለፖሊሶች አሳልፎ ሊሰጣት ይወስናል። ለፖሊሶቹም ሊያጋለጣት ሲል ሲያንግ የሆነ ትክክል ያልሆነ ነገር እንዳለ ይሰማታል። ከዛም ራሷን እንደማማጣት አስመስልና የአንገጁን መድኃኒት ገዝተና በማለት ትልከዋለች። ፖሊሶቹም ሲያያቸው ይቺውና ብሎ ዞር ሲል ሲያንግ ካጠገቡ የለችም። እሱም በድንጋጤ እየሮጠ ተመልሶ ሲያንግን ያገኛታል። ደላላውም የት ሄደሽ ነው ሲላት ምግብ እየበላች እንደነበርና አንዴ ልታናገረው እንደምትፈልግ ትነግረዋለች። በዚህ ሰዓት ሲያንግ ግን ደላላውን ልትገለው ነበር። ደላላውን በድጋሚ ፖሊሶቹን ሲያያቸው እንዲከተሉት በምልክት ይነግራቸዋል። ሲያንግም የሆነ ስልክ ተደውሎላት ስታነሳው የድሮ ሐኪሙ ጓደኛዋ ነው። እሷም ፕሮፌሰሩ የጭንቅላቱ ካንሰር የመጨረሻው ደረጃ ላይ እንደደረሰና በፍጥነት ሰርጀሪ መካሄድ ከሆነ በአንድ ወር ውስጥ እንደሚሞት ይነግራታል። ለዛም ካጠገባ የምታውቀው ሰው ያለፈ መስሏት ስትዞር ፕሮፌሰሩ ደላላውን ይዞት እየሄደ ታያለች። በደንብ ዞራ ስታይ ደላላው አጎንብሶ ፕሮፌሰሩ አዘል አድርጎት ወደ ጨለማ ይገባሉ። ሲያንግም መሬቱ ላይ ደም ስታይ ሁሉም ነገር ይገባታል። እስከዛሬ የምትጠላው ፕሮፌሰር እስካሁን ሲጠብቃት እንደነበረና የሚመጣባትን አደጋ ሲያጸዳላት እንደነበር ትረዳለች። ፖሊሶቹም እየቀረቡ እንደሆነ ያየው ያንግጁ ሲያንግን ጎትቶ የሆነ ቦታ ይደብቃታል። እዛም እያሉ ሲያንግ ከፕሮፌሰሩ አንድ መልእክት ይላክላታል። የተላከላትን መልእክት የሆነ ቦታ እንድትሄድ ሲሆን እዛም ቦታ ላይ መኪናና ሲያንግ ከፖሊሶቹ እንድታመልጥ በጣም ብዙ ገንዘብና የተለያዩ ታርጋዎች ፕሮፌሰሩ አስቀምጦላታል። ፕሮፌሰሩ ቦታውን ለቃ በፍጥነት እንድትሄድ ይነግራታል። ነገር ግን ሲያንግ ከዚህ በኋላ ለሷ ህይወት ሳይሆን የምትጨነቀው ለፕሮፌሰሩ ህይወት ነው። ሲያንግን ፕሮፌሰሩን ለማዳን ቅድም ለደወለላት ዶክተር በመደወል ፕሮፌሰሩን ሰርጀሪ እንደምትሰራውና ለሰርጀሪ የሚያስፈልጉትን ነገሮች እንዲያዘጋጅ ትነግረዋለች። ፖሊሶቹም ደላላው ሞቶ ያገኙታል። ሬሳውንም ወስደው ሲመረምሩት የአገዳደሉ አይነት ለየት እንደሚልና ገዳዩ አነስ ያለች ቢላ ተጠቅሞ የጎን አጥንቱን እንደወጋው ይሄ ደግሞ ተጠቂው ቶሎ እንዳይሞትና ብዙ ደም እንዳይፈሰው ነገር ግን የውስጥ ደም እንዲፈስ እንደሚያደርግ ይደመድማሉ። ይህንን ሊያደርጉ የሚችለው ደግሞ የሕክምና ባለሙያ እንደሆነ ለካፒቴኑ ይነግሩታል። ፖሊሶቹም እዛ አካባቢ የነበሩትን ካሜራዎች ሲያዩ ደላላው አንድ ሰው ተሸክሞት ወደ ጨለማ ውስጥ ሲገባ ከጀርባ ሆነው ያያሉ፣ ግን ማን እንደሆነ አያውቁም። ካፒቴኑ ግን በዛ ጊዜ ፕሮፌሰሩን አይቶት ነበር። ለማንም ሳይናገር ለፕሮፌሰሩ ይደውልለትና ይቀጣጠራሉ። አንድ ምግብ ቤት ከሄዱም በኋላ ካፒቴን ያንግ ከዚህ ሁሉ ጀርባ ያለችውና ሰዎችን የገደለችው ተማሪው ሲያንግ እንደሆነች ይጠይቀዋል። ፕሮፌሰሩም ትንሽ ያሰብ ያደርግና ምንም ሳይክድ ዝም በማለት ይመልስለታል።
ካፒቴኑ ወደ ጣቢያ ከተመለሰ በኋላ የነበሩትን ካሜራዎች ደጋግሞ ማየት ይጀምራል። ብዙ ጊዜ ደጋግሞ ካየው በኋላ ሲያንግን ካሜራው ላይ በትንሹ ያያታል። እሱም ከዚህ ነገር ሁሉ ጀርባ ያለችው የፕሮፌሰሩ ተማሪ ሲያንግ እንደሆነች ያረጋግጣል። ከዛም ካፒቴን ያንግ ሲያንግን ለጥያቄ ወደ ፖሊስ ጣቢያ ያስመጣታል። ካፒቴን ያንግን በሲያንግ ችሎታ እንደተደነቀ ከነገራት በኋላ ከምንም በላይ ደግሞ እንደ አባት የሚጠብቅሽ ሰው አለሽ ይላታል። ከዛም በኋላ የማይታየውን የሲያንግ ቪዲዮ በማውጣት ካሳያት በኋላ ለህግ እንደሚያቀርባት ይነግራታል። ነገር ግን በዚህ ሰዓት ሲያንግን የማሰር መብት ስለሌለው ይለቃታል። ፕሮፌሰሩም ካፒቴን ያንግ አይኑን ሲያንግ ላይ እንዳደረገ ሲሰማ በፍጥነት ወደ ካፒቴኑ ጋር ደውሎ ማታ ላይ እንዲገናኙ አንድ ቦታ ይቀጥረዋል። ካፒቴኑም ሲሄድ እዛ አካባቢ አንድ መጋዘን ነገር ብቻ ነበር የነበረው። ወደ ውስጥም ከገባ በኋላ ትልቅ ፍሪጅ እንዳይከፈት በሰንሰለት ታስሮ ያያል። ካፒቴኑም ከከፈተው በኋላ ሲያይ ወጣቱ ፖሊስ ነው። እንደ ዕቃ በኃይለኛው ደርቋል። ፕሮፌሰሩም ከኋላ ይመጣና አንድ ወንበር ላይ ቁጭ ይላል። ፕሮፌሰሩም ወጣቱን ፖሊስ እንደገደለው ደላላውንና እነሷን መኔ በማለት ያምናል። በተጨማሪም ደግሞ የህገወጥ ሰርጀሪውን እሱ እንደሚያከናውንና ምክንያቱም የሆስፒታል ስራው ብዙ እንዳላስደሰተውና የውጭ ግን ተጨማሪ ደስታና ጉጉት ስለሚጨምር ነው ይለዋል። ፕሮፌሰሩም ከቆመበት በመነሳት እዚህ ውስጥ ሲያንግ እንደሌለችበትና ሙሉ ኃላፊነቱን እሱ እንደሚወስድ ለካፒቴን ያንግ ይነግረዋል። ሲያንግም ሰርጀሪውን የምታደርግበት ቦታ እንዳገኘችና ሰዓቱን ነግረው ስልኩን ትዘጋዋለች። ሲያንግም ሰርጀሪውን ለማድረግ ፕሮፌሰሩን መጠባበቅ ትጀምራለች። ነገር ግን ፕሮፌሰሩ በተባለበት ሰዓት አልመጣም። ፕሮፌሰሩም አንድ ጓደኛውን ይልክና ፕሮፌሰሩ ሰርጀሪውን መደረግ የሚፈልገው ከአንድ ወር በኋላ በማለት ሲነግራት ሲያንግ እስከዛ እጢው አስቸጋሪ እንደሚሆንና ፕሮፌሰሩ ሊሞት እንደሚችል ትነግረዋለች። ሰውየውም ፕሮፌሰሩ የሚፈልገው ሁኔታው በጣም አስቸጋሪ ሲሆን ነው ሰርጀሪው መሰራት የሚፈልገው በማለት ይነግራታል። ምክንያቱም ፕሮፌሰሩ ሰርጀሪ እየተሰራ እንዲሞት ነው የሚፈልገው ይላታል። ፕሮፌሰሩ ይህ ሰርጀሪ እንደማይሳካ ቀድሞ አውቆ ነበር። ስለዚህ ፕሮፌሰሩ ሰርጀሪ እየተሰራው ሲሞት ለሲያንግ የመጨረሻ ነገር ማስተማር አለብኝ በማለት ነው። ሲያንግም ፕሮፌሰሩን በየቦታው መፈለግ ትጀምራለች። ይገኝበታል ብላ የምታስባቸው ቦታዎች በሙሉ፣ ነገር ግን አንድም ቦታ አታገኘውም። ፕሮፌሰሩ ማንም የሚያውቀው አንድ ቦታ ይደበቃል። የፖሊሶቹ ካፒቴን የሆነውም ያንግ መግለጫ ያወጣል። የወጣውን መግለጫ ለፕሮፌሰሩ የማሰሪያ ትዕዛዝ እንደወጣና በጣም ጎበዝና የሚከበሩ ዶክተር ሰው እንደሚያስበው እንዳልሆነና ነፍሰ ገዳይ እንደሆነ ይናገራል። ሲያንግም ፕሮፌሰሩን ሁሉም ቦታ ፈልጋ ስታጣው እርዳታ ለመጠየቅ ከዚህ በፊት ያዳነችው የማፊያ አለቃ ጋር ትሄዳለች። እዛም ፕሮፌሰሩን ፈልጎ እንዲያገኝላት ተጠይቀዋለች። እሱም ያሉትን ኮኔክሽኖች ተጠቅሞ ፕሮፌሰሩን የት እንዳለ ያገኘዋል። ከዛም በኋላ ይዘው እሷ ጋር እንዲያመጡለት ተጠይቀዋለች። ሲያንግም ካፒቴን ያንግ ጋር ራቅ ያለ ቦታ ይቀጣጠራሉ። እዛም ሲያንግ ምን እየተፈጠረ እንደሆነ ካፒቴኑ ተጠይቀዋለች። እሱም እያንዳንዱን ነገር መናገር ይጀምራል። ፕሮፌሰሩና እሱ ስምምነት እንዳላቸውና መጋዘን እያሉ ፕሮፌሰሩ ሲያንግን እንዲተዋት እና ሁሉንም ግድያ የፈጸመው እሱ እንደሆነና ሲያንግን ከተዋት ከመሞቴ በፊት የት እንዳለው ደውዬ እነግርሃለሁ ይለዋል። ሲያንግን በንዴት ፕሮፌሰሩን ጫፉን ቢነካው ህይወቱን በሰላም እንደማይኖር ነግረው ወደ መኪናዋ ስትገባ ካፒቴኑ በፍጥነት ነጥቶ ይገጫቸዋል። ካፒቴኑም ሲያንግን ከመኪናው ካወጣት በኋላ እጇን ለመስበር ሲረግጣት እጇን ከመሬት ላይ ታነሷለች። ካፒቴኑም የሲያንግ ጣት ለመስበር መታገል ይጀምራል። ፕሮፌሰሩን ሰርጀሪ እንዳትሰራው ልክ ጣቷ ላይ ሲል ያንግዱ ከመኪናው በመውጣት ካፒቴኑን አንቆ ይዟል። ከዛም ያንግዱ ሲያንግ ላይ ይተኛል። ካፒቴንም ያንግዱ በኃይለኛው መምታት ሲጀምር ሲያንግም ከዚህ በኋላ መቋቋም አቅቷት አንድ ቢላ አውጥታ ካፒቴኑን አንገቱን ትበጥሰዋለች። ከዛም አንድ ቦታ ተቀምጠው ለማፊያ አለቃው ትደውልለታለች። እዛም ፕሮፌሰሩ ስላገኙ ስልኳን ለእሱ ይሰጡታል። በስልክም ሲያወሩ ሲያንግ በድጋሚ ሌላ ሰው እንደገደለች ከአወራሩ ይገባዋል። እሱም በፍጥነት ወደ ቦታው ከሄደ በኋላ የካፒቴኑን ቁልፍ ካነሳው በኋላ ሬሳውን መኪና ውስጥ ይጭነዋል። ከዛም ፍንጮቹን አስወግዶ ሲጨርስ ሲያንግ መቆጣት ይጀምራል። ለምንድነው ዝም ብለሽ ሰዎችን የምትቀዩ በማለት ሲጠይቃት ሲያንግ እያለቀሰች በህይወት እንዲኖር ትጠይቀዋለች። ሲያንግም ለመጀመሪያ ጊዜ ፕሮፌሰሩ ፊት ለፊት ተሸነፋለች። እሱም ፊትሽ ላይ ያለውን ደም ጥረጊ ሲላት እሷ ምንም ነገር እንደማትፈልግና እሱ ብቻ በህይወት እንዲኖር እንደምትፈልግ ትነግረዋለች። እሱ ግን ከአንድ ወር በኋላ ነው ሰርጀሪውን የምትሰራው ይላታል። ፕሮፌሰሩን ቀጥል ያደርግና የሚያውቀው ነገር ሁሉም ነገር ሊያስተምራት እንደሆነ ይነግራታል። ሲያንግም ከሱ ምንም መማር እንደማትፈልግና በህይወት እንዲኖር መለመን ትጀምራለች። እሱ ከሞተ የእሷም ህይወት እንደሚያቆም ትነግረዋለች። እሷ የምትፈልገው እሱ በህይወት ኖሮ በጣም ጎበዝ ዶክተር ስትሆን እንዲያያት እንደሆነ ስትነግረው ፕሮፌሰሩ እንድትለቀው እና ከቦታው እንድትሄድ ሲነግራት አልሰማ ስትለው በያዘው ከዘራ መጥቶ ያስወድቃታል።
ፕሮፌሰሩም የካፕቴኑ መኪና እየነዳ ከቦታው ይሄዳል። ከአንድ ወር በኋላም የሲያንግ ስልክ ሲጠራ ያሳየንና ወደ ሰርጀሪ ክፍል ስትገባ ፕሮፌሰሩ በጣም ተዳክሞ ታገኘዋለች። ፕሮፌሰሩም ሰላም ሊላት እጁን ሲያነሳ ሲያንግ ሰላምታውን እንደማትቀበልና ይህ ሰርጀሪ ከተሳካ በኋላ ሰላም እንደሚባባሉ ትነግረዋለች። ከአንድ ዓመት በኋላ ሲያንግ አሁንም በህገወጥ ሰርጀሪ ስትሰራ እናያታለን። በዚህኛው ግን ብቻዋን ሳይሆን ህገወጥ ሰርጀሪውን አብሯት የሚሰራ አንድ ሰው ተቀላቅሏት ነበር። ሰርጀሪውም የተሳካ የነበረ ሲሆን እሱም ፕሮፌሰሩ ነው። ፊልሙም እዚህ ጋር ያልቃል።